ሙዚቃ የለኝም ከውጪ በረንዳ ላይ ቁጭ ብዬ ስፒከሮቹ ምናምን ወደ ውስጥ ናቸውና ያ እስኪ በዚህ ሰዓት ቪዲዮ አልቀርጽም ግን የሌላ አረብ ሀገሮች ቢተኙ ረመዳን ነው ግን አይተኙም በብዛት ግን ብዙ ሜሴጆች እየመጡብኝ ስለሆነ ለዛ ብዬ ነው በቃ ያልኩት ድምጼ ወደ እናንተ ከደረሰ ግን የደረሰ ይመስለኛል ብርሃን ሰላም ነው ብርሃንዬ ድምጼ ወደ እናንተ የደረሰ ይመስለኛል በአንዳንድ አጠር ያሉ መልእክቶችን ለማስተላለፍ ነው እንግዲህ ሶሻል ሚዲያ በኢትዮጵያ ህዝቦች መካከል እንደ ታንክና እንደ መድፍ እየተቆጠረ ነው ያለው አጠፋ ምላሽ በመስጠት ስንታኮስ ነው የምንውለው በክፋትም የተሰለፈ በጥሩነት የተሰለፈ ማህበረሰብ ሶሻል ሚዲያ ዛሬ ዓለምን በጥሩ ጎንም እያሳደገ ያለ በመጥፎ ጎንም እየገደለ ያለ ተጽኖ ፈጣሪ ሚዲያ ሆኗል እኛ ኢትዮጵያኖች ደግሞ ሚዲያን በሚገባ በሚሆነው መልኩ ተጠቅመናል ወይ ብለን ስናስብ አብዛኞቻችን ለውድቀት እንጂ ለእድገት ሶሻል ሚዲያን እየተጠቀምንበት አይደለንም ብዙዎቻችን ሼር እንኳን የምናረገው ያስተምራል አስተምርም ብለን እንኳን መገመት አንችልም ክፉ ነገር ነው ሼር ለማድረግ እጃችንን የሚቀርመው ጥሩ መልእክት አስተማሪ ነው ለአገር ለህዝብ ለወገን ይጠቅማል የሚለው ነገር ብዙዎቹ ሼር አረጉም ብዙዎቹ ላይክ ማድረግ አይፈልጉም ያገርን የህዝብን ስብዕና የሚያንቋሽሽ ማንነታችንን የሚያጎድፍ ሃይማኖት ከሃይማኖት ጋር የሚያጣላ ህዝብ ከህዝብ ጋር የሚያጣላ አንድ ግለሰብ አንድ ሰው ያደረገውን ንግግር ወይም ያስተላለፈው መልእክት ይሄ መልእክት መሰማት የለበትም ይሄ መልእክት መተላለፍ የለበትም የሚባለው ነገር ከማስወገድ እንዲሰማ እንዲሰራጭ እንዲተላለፍ ለሌላ ሰው ጆሮ እንዲደርስ ሰዎች ለጥል እንዲነሳሱ የማድረግ ግንባር ቀደም እንቅልፋተን ያን ስራ ለመስራት የተዘጋጀን አይምሮች ብዙ ነው የዚህ ትውልድ የዚህ ዘመን ትውልድ ደግሞ በብዛት በተንኮል ላይ የተፈጠረ ትውልድ ነው እንዴ እስከምል ራሴን እጠይቃለሁ ወደ ዋነኛው ፖይንቴ ስመለስ በአረብ ሀገር ያሉ እህቶቻችንና ወንድሞቻችን ላይ እየተደረገ የመንግስት ቁማር እህቶቻችንም ጨዋታቸውን ወንድሞቻችንም ከዛ ጨዋታቸውን ያሰማሉ መንግስትም የውሸት ፕሮፓጋንዳ ይነዳል እኛም ደግሞ ስሜቱ የተሰማን ወጥተን እህቶቻችን ላይ የምታረጉት ድራማ ይቁም ብለን ነው የምንናገረው አንጋፋና በአፍሪካ ታዋቂ የሆነ የኢትዮጵያ ህዝብ ሀብት የሆነ እድሜ ጠገብ የሆነ አየር መንገድ የኢትዮጵያ ዜጎች ላይ ቁማር ሲሰራ አየን በኢትዮጵያ እንደ አርቲስቶቹ የኢትዮጵያ አየር መንገድ ምን ብሎ ሚዲያ ላይ ለጥፏል ከሳውዲ ተመላሾች 50% ቅናሽ አድርጓል ለዜጎቹ ወደ አገር መመለስ ስላለባቸው የሚል ፖስት አድርጓል ይሁ ተመልከቱ ኢትዮጵያኖች 800 ሪያድ ደርሶ መልስ የሚቆረጥ የቲኬት ነው ለኢትዮጵያ ሪያድ ሳውዲ አረቢያ ደርሶ መልስ ነው 800 ሪያድ ፕራይሱ ማለት ነው 50% ቀነስኩ የሚለው እነዚህ ሰዎች ኢትዮጵያ ደርሶ ተመልሶ ሳውዲ አረቢያ ለመሄድ አይደለም ቲኬት የሚቆርጡት ወደ ሀገራቸው መጥቶ የመጨረሻ አራይቫቸው ነው እዛ ነው የሚያልቀው ነጠላ በረራውን የቆረጡትን
እጥፉን ዋጋ 50% ቀንሻለሁ ብሎ የኢትዮጵያ ህዝብ ላይ ድራማ ሲሰራ ለህሌና ያልታመሙ ዜጎች ኢትዮጵያ ውስጥ መኖራቸው የሚያሳዝንና የሚገርም ጉዳይ ነው። ሁላችሁም ተመልከቱ። የኢትዮጵያ አየር መንገድ ከሳውዲ ተመላሾች 50% ቅናሽ አድርጓል ይላል። 50% ቅናሹ 900 ሪያድ ነው ይላል። 900 ሪያዱ 1800 ሪያድ ደርሶ መልስ ነው ዱሮም የሚቆረጠው ለሳውዲ አረቢያ በወደደ ጊዜ። እንደውም ሲረክስ 1600 ሪያድ ነው ደርሶ መልስ። እነዚህ ኢትዮጵያኖች ኢትዮጵያ ደርሶ ሪያድ ሊመለሱ አይደለም እየቆረጡ ያሉት፣ ወደ ሀገራቸው ነው እየተሰደዱ ያሉት። የትኛው ሂሳብ ላይ ነው የቅናሽ ማስተካከያ አድርጋለሁ ብሎ ኢትዮጵያኖችን የሚያደናግረው? የኢትዮጵያ አየር መንገድ ልክ እንደ አርቲስቶቹ ኑ እምዬ ትጠራቸዋለች እያሉ ድራማ እንደሚሰሩባቸው ማለት ነው። ኢትዮጵያኖች እርስ በራሳችን እየተገዳደልን እንኖራለን እድሜ ልክ። ስንት ሺህ ዓመትስ በመድር ላይ ስንኖር ነው ዜጎቻችን ላይ እየቀለድን የምንኖረው? እስኪ አስቡ ኢትዮጵያን። ቢያድላቸው እኮ የታደሉ አገር ዜጎች እኮ ያለ ምንም ቅድመ ሁኔታ የከሰረው ይክሰር፣ አትራፊ ድርጅቱ የሚያተርፈው ለሰው ልጅ እንጂ ለመሬት አይደለም። ለዜጎች የሚያተርፍ አትራፊ ድርጅት ከሆነ የኢትዮጵያ አየር መንገድ የኢትዮጵያኖች ንብረት ከሆነ ከዚህ በላይ ለኢትዮጵያኖች የሚያደርገው ውለታ የለም። እነዚህን ዜጎች ፕሌኑን አቅርቦ ጭኖ የማጓጓዝ የነፃ አገልግሎት የመስጠት ኃላፊነት ከኢትዮጵያ አየር መንገድና ከኢትዮጵያ መንግስት ሲጠበቅ የውሸት ፕሮፓጋንዳ የውሸት ስራ ለኢትዮጵያኖች ከሳውዲ አረቢያ ለሚመለሱ ቅናሽ አድርገናል የሚል ፕሮፓጋንዳ ሲናገሩ እንሰማለን። ይሄ ማንም ኢትዮጵያዊ አይምሮ ያለው ሂሳቡን የሚያቅ ሪያድ ደርሶ መልስ ስንት ብር እንደሆነ የሚያቅ ሰው ሊሸወድ አይችልም። ይሄ ንግድ ነው በዜጎቻችን ላይ። ኢትዮጵያኖች የኢትዮጵያ መንግስት ለፖለቲካ ፍጆታ እንጂ ኢትዮጵያኖች ለኢትዮጵያኖች የሚያዝን መንግስት ቢኖር ኖሮ ሪያድ ላይ ከሳውዲ አረቢያ ላይ ከሚጎዱ ኢትዮጵያኖች በራሱ በብስር የሚጎዱ ማአት ኢትዮጵያኖች አሉ። በየእስር ቤት የሚሰቃዩ፣ በየበረንዳ ላይ የሚተኙ፣ ረሃብ የሚያሰቃያቸው፣ በየቀኑ የሚሞቱ በሚሊዮን የሚቆጠሩ በብብቱ ስር ያሉ ኢትዮጵያኖች አሉ። የርቀቶቹ ሊያሳስበው አይችልም። የርቀቶቹን የሚያረገው የፖለቲካ ፍጆታ ነው። ልክ እንደ ቆሼው ልክ ሌላ ነገር ሲመጣ ወሮ ወሸባ በአርቲስቶቹ እንደሚያደርገው ድራማ ነው እንጂ ኢትዮጵያኖች ላይ እየሰራ ያለው ከልብ ያዘነ መንግስት ቢሆን ኖሮ የፈለገ ኪሳራ ይድረስበት የኢትዮጵያ አየር መንገድ ዜጎችን በነፃ ያመላልስ ብሎ ውሳኔ ማስተላለፍ ይችል ነበር። ይሄን ግን የኢትዮጵያ መንግስት አያደርግም። ይሄ ኢትዮጵያኖች እህቶቻችን ወንድሞቻችን እንደሚነገሩ ቁማር ነው እየተጫወቱብን ያለው። የቴሌቪዥን ጩኸት እንጂ እዚህ ምድር ላይ ያለው እውነት አይደለም። ሄደን እንኳን ለመስተናገድ ስድቡና መገላመጡ መገፍተሩ አይጣል ነው። እንደ ዜጋ እንኳን አንቆጠር። ሚዲያ ላይ ነው አፋቸውን አለስልሶ የሚነግሩን እያሉ ነው እህቶቻችን የሚናገሩትና ይሄ ህሌና የኖራቸው መሪዎች ቢኖራቸው እነሱም የሆነ ዘመን ይኖራሉ፣ የሆነ ዘመን ያልፋሉ። ትንሽ እንኳን ፈራ እግዚአብሔር በአይምሮአቸው ውስጥ ቢያርፍ ጥሩ ነው የሚል እምነት አለኝ። በሌላ በኩል በየሚዲያው የሃይማኖት ጦርነት ተጀምሯል፣ እያየን ነው። ይሄም የሥርዓቱ ዋነኛው ምክንያት ነው። ሃይማኖቶች መካከል የበግ ቆዳ የለበሱ ተኩላዎች ፖለቲካ ውስጥ እንዳሉ ሁሉ ሃይማኖቶች ውስጥ ገብቷል። ቢዝነስ ያደረጉ ሁሉም ሃይማኖት ውስጥ አንዱን ሃይማኖት ከአንድ ሃይማኖት ጋር በማጋጨት ፕሮቴስታንቱ የኦርቶዶክስን ሰይጣን ያወጣል፣ ኦርቶዶክሱ የፕሮቴስታንቱ ሰይጣን ያወጣል፣ ሙስሊሙ የኦርቶዶክስን ሰይጣን ያወጣል፣ የኦርቶዶክሱ የሙስሊምን ሰይጣን ያወጣል። ምን አይነት ዘመን ነው የመጣብን? ምን አይነት ጊዜ ውስጥ ነው የደረስነው?
እንደዚህ አይነት መንፈስ ከየት ነው የመጣው? ይሄ እውነት የእግዚአብሔር መንፈስ ነው ወይ? የአጭበርባሪዎች መንፈስ ነው። የአጭበርባሪዎች የተኩላዎች የበግ ለምድ የለበሱ ህዝቦች መካከል የገቡ ኢትዮጵያኖችን በሃይማኖት በዘር በጎሳ የሚከፋፍሉ ትውልዶች ናቸው የተፈጠሩ። ይሄ መንፈስ እውነተኛ መንፈስ ከሆነ ይሄ መንፈስ የሞተን ማንሳት የሚችል ከሆነ ይሄ መንፈስ አይነ ስውራንን ማብራት ከቻለ ይሄ መንፈስ የኢሬቻን የሆራ ሐይቅን ሰይጣን ማውጣት ከሆነ የኃይለ ማርያምን ሰይጣን ለምን አያወጣም? የኢህአዴጎች ላይ ያለው ሰይጣን ለምን አያወጣም? እነሱን የሚገጽስ መንፈስ እንዴት ሊሆን አልቻለም? ለምን ፈሪ መንፈስ ሆነ? እስኪ የሃይማኖት ሰይጣን እናወጣለን ብላችሁ ማይክ ይዛችሁ የሁሉም ሃይማኖት ተቋማቶች የኛን ዶኖ የምታዶነቁሩን አታላዮች እስኪ የናንተ መንፈስ ይሄን ስርዓት ቆሞ እዛ ማውገዝ የቻለ ፈሪ መንፈስ ነው እንዴት አጣቃችሁት? እግዚአብሔር የሰጣችሁ መንፈስ ይሄን ስርዓት ማውገዝ ገዳይ መንግስትን ማውገዝ ማኮነን ያቃተው መንፈስ እንዴት ነው የተሰጣችሁ? ሰይጣን ማስወጣት እየቻለ የሞቶ የቆሞን የሚገድል መንፈስ ከታጠቃችሁ የተተኮሰውን ጥይት መመከት የሚችል መንፈስ የእግዚአብሔር መንፈስ እውነተኛ የእግዚአብሔር መንፈስ ከተሞላችሁ በድፍረት ይሄን ስርዓት መቃወም ይሄን መስራት መገሰጽ ይሄን ስርዓት በቃ ልትሉት የሚችል መንፈስ እንዴት ነው ያልተሰጣችሁ? እኛን በሃይማኖት የሚያጋጭ በየመድረኩ አንዱን ሃይማኖት እየጠራ ሰይጣን ሲያወጣ ነው እንዴ የናንተ እውነተኛ መንፈስ የተሰጣችሁ ከመለኮት? በጣም የሚገርመኝና የሚያሳዝነኝ እሱ ነው። ይሄንን አይነት መለኮት የተሞላችሁ ይሄን አለ የተጠመቃችሁ ሃይማኖታዊ መንፈስ ያላችሁ ከሆናችሁ ይሄን ስርዓት ሲገል የሰው ልጅ በጥይት ያነጣጠረ ሲጨርስ ኢየሱስ ጌታ ይገጽስ ኃይለ ማርያም ደሳለኝ የማለት አቅም ያለው መንፈስ ለምንድን ነው ያልተሰጣችሁ? ባለስልጣን የሚፈራ መንፈስ ነው እንዴ የተሞላችሁት? ዳህ ላይ ብቻ ሰይጣን የሚያስጨው መንፈስ ነው እንዴ የተሰጣችሁ? አረባካችሁ አረ ይሄ አጭበርባሪ ትውልድ በቃ እንበለው። ምእመናን የሁሉም ምእመናን የሙስሊምም የክርስቲያንም ንቁ። ይሄ ነጋዴ ነው እምነት ውስጥ የተሰገዘገው። ድፍረት ያለው መንፈስ ቢሆን ኖሮ ከእግዚአብሔር የተሰጠ መንፈስ ቢሆን ኖሮ ይሄን ስርዓት ነበረ ፍለፊት ቆሞ መስቀል አምኛለሁ ኢየሱስን አምኛለሁ መጽሐፍን አምኛለሁ ወንጌልን አምኛለሁ ብሎ ያመነች ልብ መጀመሪያ ይሄን ስርዓት ነው የምትገጽጸው። ቆማ ኃይለ ማርያምን ነው መንፈሱን የምታወጣለት። ኃይለ ማርያምን ነው ሰይጣን የምታስለቅቅለት። የገዳይን ስርዓት የሚፈራ መንፈስ እንዴት ነው ሰይጣን ማውጣት የቻለው? እስኪ ንገሩኝ። ለምንድን ነው ህዝቡን የምታደናግሩት? ለምንድን ነው ህዝቡን የምታጨበረብሩት? የናንተ መንፈስ ጥይት የሚፈራ መንፈስ ነው። እና አቡነ ጴጥሮስ መንፈሳቸው ጥይት አልፈሩ። ቆሞ ሞትን እጠጣዋለሁ ብለው የጠጡ አባቶች አይተናል ሰምተናል። የናንተ መንፈስ እኔ የጴንጤ አይደለም የኦርቶዶክስ አይደለም የሙስሊም አይደለም የዘመኑ ሰይጣን አላቃቂ አባራሪዎች መንፈስ ተሰጥቶናል ተሞልቻለሁ የምትሉ እስኪ ኃይለ ማርያምን ቆማችሁ አትግደል ልቀቅ የኔ መንፈስ ልቀቅ ብሎሃል ከዛ ስልጣን ላይ በሉት። እስኪ ተናገሩ። እስኪ እንደዛ ብላችሁ ተናገሩ። እውነት የናንተ መንፈስ ከእግዚአብሔር የተሞላ የማይፈራ መንፈስ ነው ብዬ ነው ማምናችሁ። ካድሬን የሚፈራ መንፈስ የኦርቶዶክስን ሰይጣን ያወጣል፣ የጴንጤን ሰይጣን ያወጣል፣ የሙስሊምን ሰይጣን ያወጣል፣ የኢሬቻን ሰይጣን ያወጣል። የኃይለ ማርያምን ደሳለኝና የወያኔ ስርዓትን የሚሟገት ወይም የሚቃወም መንፈስ አልተሰጣችሁም ከእግዚአብሔር? አረተው ባካችሁ፣ አረተው ትንሽ እንኳን ሌና የሚባል እንዲህ ህዝቡን አትነግዱበት። ልማታዊ መንፈስ ነው እውነት ነው። ልማታዊ መንፈስ ካልሆነ በስተቀር ይሄ የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ መጀመሪያ ለህዝቡ የሚቆም ነው፣ ራሱን የሚሰዋ ነው።
እናንተ ግን ህዝብና ህዝብን ለማጋጨት የአንዱን ሃይማኖት ሰይጣን አወጣው ያላችሁ እርስ በራስ ሃይማኖቶች እንዳይከባበሩ የምታደርጉ ተኩላዎች መሬት ላይ የተበተናችሁ የዘመኑ ሰይጣኖች ናችሁ። ወንጌል ደግሞ እንደዛ ነው የሚለው። ወንጌል እንደዛ ነው የሚለው። በምድር ላይ የሚበዙ እንደዚህ አይነት ህዝብ የሚያጭበረብሩ በኔ ስም የሚነግዱ ነጋዴዎች አሉ ነው የሚለው። ህዝቦች ከዚህ ነጋዴዎች ራሳችን መጠበቅ አለብን። እኔ ኦርቶዶክስ አልልም፣ ሙስሊም አልልም፣ ዋቄፈታ አልልም፣ ፕሮቴስታንት አልልም። የነሱ መንፈስ ይህን ስርዓት ፊታቸው ላይ ቆሞ መገጸጽ የማይችል መንፈስ፣ ደካማዎችን ብቻ የሚፈውስ መንፈስ ልማታዊ መንፈስ ነው። የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ መጀመሪያ ያለ ምንም ፍርሃት ልክ አንድ አባታችን መስቀል ላይ ደብረ ብርሃን ባህር ዳር የተናገሩት አባት እሳቸው ትክክለኛ ሞትን ለህዝባቸው የሰጡትና መድረክ ላይ ቆሞ ስርዓቱን የተጋፈጡ አባታችን አሉ። በሕይወት ዘመኔ ወያኔ ስልጣን ላይ ከወጣ ጊዜ ጀምሮ ማለት ነው። ምን አይነት ክፉ ዘመን ውስጥ ነው የወደቅነው? በፖለቲካው የበግ ቆዳ ለብሶ ሺህ ተኩላዎች ተበተኑ። ህዝብና ህዝብን በብሔር የሚያጋጩ፣ የሚያጋድሉ፣ የሚያባሉ፣ የሚለያዩ በሃይማኖት የአንዱን መንፈስ ያወጣል። የኃይለ ማርያምን መንፈስ የሚያወጣ ኃይለ ማርያም ሰይጣን የለበትም? ጀነራል ሳሞና ሰይጣን የለበትም? እነ በረከት ሰሞን ገዳዮቹ ላይ ሰይጣን የለም? የሰው ደም የጠማቸው እነሱን የሚገስጽ መንፈስ ለምን አልተፈጠረም በመድረክ? እውነተኛ መንፈስ ከሆነ እየመረጠ ነው እንዴ መንፈሳችሁ? መንፈስ መራጭ ነው እንዴ? ደካማ ጎኑ ላይ ነው እንዴ ሰይጣኑ የሚወጣው? ሰይጣኑ ትላልቆቹን ማዕረግ ያላቸውን ይፈራል? እስኪ ንገሩ። በዚህ ሰሞን የሚካሄደው የሃይማኖት ጦርነት ከብሔር ጦርነት የበለጠ የሆነ እያየን ነው። ይሄ ደግሞ ሆን ተብሎ በስርዓቱ የሚደረግ የካድሬዎች ቀን መጽሐፍ ቅዱስ ይዞ ቀን መስቀል ይዞ ማታ ሽጉጥ ይዞ የሚሰልሉ ሰላዮች ናቸው። በወያኔ ቤተክርስቲያን ውስጥ ይሄ ስፒሪት መቅሰም ማጂክ መማር ትችላላችሁ እንደሄዳችሁ። ኢየሱስ ጌታ ነው ብላችሁ ሰይጣን መንፈስ ስትጥሉ መጣል ይቻላል። ይሄን ስላችሁ ግን እውነተኛ መንፈስ የለም ብዬ ልከራከራችሁ አይደለም። እግዚአብሔር የሞላቸው መንፈሶች በመጮው ሳይሆን በሰከነ መንፈስ ሰይጣንን ያወጣሉ። በማይክ የሰው ዶሮ ያደነቆሩ አይደለም ሰይጣን የሚወጣው። ሰይጣን ውጣ ብያለሁ ካልከው ቀስ በለ የእግዚአብሔር መንፈስ ከሆነ ውጣ ለቀውጣ ውጣ ብያለሁ ካልከው የሰይጣን መንፈስ የእግዚአብሔር ኃይል ድምጹ ስለጮኸ ሳይሆን በሹክሹክታ ብትነጉት የእግዚአብሔር መንፈስ ለቆ ነው የሚወጣው። ይሄ መንፈስ የለም ብዬ ልከራከራችሁ አይደለም። ነገር ግን እኔ ጥያቄ የሚሆንብኝ ከኃይለ ማርያም ላይ መንፈስ ማውጣት ያቃተው መንፈስ ሃይማኖት እሱን ገዳይነቱን መናገር ያቃተው ይህን ስርዓት በቃ ሊለው የማይችለው መንፈስ ፍርሃት ውስጡ የነገሰ መንፈስ ፈሪ የሆነ መንፈስ እንዴት ነው ሰይጣን ሊያወጣ አይቻለው? እንዴት ነው ከሳሞራ ላይ መንፈሱ ሰይጣን ማወጣው? እሱም ማውገስ እንዴት አቃተው? መድረክ ላይ ቆሞ አትግደል ሳሞራ አትግደል ኃይለ ማርያም ኢትዮጵያኖችን አታሰቃይ የሚል መንፈስ እንዴት አይፈጠርም? ከሃይማኖት አባቶች ፈሪ መንፈስ ካለ ይሄ የሰይጣን መንፈስ ነው። ሰይጣን ነው ፈሪ። የእግዚአብሔር መንፈስ ኤኒ ቦታ አይፈራም። ኤኒ መድረክ ላይ ደፋር ነው። ኤኒ ቦታ ላይ እውነት ይናገራል። ሰው የመረጠ ግን የሚናገር መንፈስ፣ ሰው የመረጠ የሚፈርድ መንፈስ የአጭበርባሪዎች ልማታዊ የገንዘብ ስራ ፈጠራ የወያኔ ካድሬዎች ማጭበርበሪያ ነው። ይሄ ደግሞ በኦርቶዶክስም በፕሮቴስታንትም በሙስሊምም በዋቄፈታም ውስጥ ተመልምሎ የተሰማሩ ናቸው። ሃይማኖትን ከሃይማኖት ሊያጋጩ፣ ህዝብን ከህዝብ ሊያጋጩ። እንዴት ነው የጴንጤ መንፈስ ኦርቶዶክስ ያወጣል፣ ኦርቶዶክስ መንፈስ ጴንጤ ያወጣል፣ የሙስሊምም ዋቄፈታ ያወጣል? ምን አይነት መንፈስ ነው ምድር ላይ የፈሰሰው? የትኛው ነው እውነተኛው መንፈስ? እስኪ ንገሩኝ። እኔ እዚህ ፓርት ውስጥ ለገባም አልፈለኩም። የሃይማኖት ውስጥ እግዚአብሔር ራሱ ይለያል ብዬ ስለማመን ግን እናንተ የምታደርጉት
ወያኔ ስርዓት ተመልምላችሁ ህዝብ ሊነቃና ሊያቃችሁ ይገባል። እውነተኛ መንፈስ መጀመሪያ ኃይለ ማርያም ደሳለኝን መገሰጽ አለበት ደረቱን ነፍቶ። እውነተኛ መንፈስ ሳሞራ ዩኑስን ሰይጣኑን ማስወጣት አለበት። እውነተኛ መንፈስ ወያኔ ገዳይነቱን ህዝብ ፊት ቆሞ መፍረድ አለበት፣ መናገር አለበት፣ ጽዋ መጠጣት አለበት። ሬት እውነተኛ መንፈስ ለስጋ ያላደረ መንፈስ አይፈራም። ለስጋ ያደረ መንፈስ ግን እየመረጠ ነው የሚያስጨው ሰይጣን አወጣው ይያለ። ስለዚህ እኔ በጣም እኔ ኢትዮጵያኖች አይናችን ሊበራ ይገባል። እውነት የሃይማኖት ማእመናን ምንድነው ሃይማኖቱ? እስኪ ትክክለኛ የሃይማኖት ይሄን ስርዓት የማያወግዝ ፓስተር፣ ይሄን ስርዓት የማያወግዝ ቄስ፣ ይሄን ስርዓት የማያወግዝ ሼካ፣ ይሄን ስርዓት የማያወግዝ ዋቄፈታ ሰይጣን ሊያወጣ አይችልም። ፈሪ መንፈስ ነው፣ የእግዚአብሔር መንፈስ አይደለም። በኔ እምነት ሰይጣን ከኃይለ ማርያም ደሳለኝ በላይ የተሸከመ ሰው የለም። ሰይጣን ከሳሞራ በላይ የተሸከመ የለም። ሰይጣን ከወያኔ ካድሬ በላይ የተጠመቀ የለም። ቀን በቀን ኢትዮጵያኖችን ደም ያፈሰሱ ይሄኛው መንፈስ እነዚህና ለምን አይናገርም? ለምን አይፈርድም? ለምን አይተችም? ከኢሬቻ የመጣ ነው ብሎ ኦሮሞንና ሌላውን ህዝብ ለማጋጨት የሚጠራ መንፈስ ኃይለ ማርያም ደሳለኝ ገዳይ ነው ማለት ለምን አቃቱ? እስኪ ንገሩ። ኃይለ ማርያምን ገዳይ ነው ውረድ በቃ ኢትዮጵያኖች እንባ ያነቡ ነው በቃ ብያለሁ ብሎ እግዚአብሔር ለኃይለ ማርያም ደሳለኝ መናገር አይችልም ማለት ነው? ለወያኔዎች መናገር አይችልም ማለት ነው? አባቶች ግን መጀመሪያ ዱሮ ወጥተው ለህዝብ የሚጠቅም ጉዳይ ላይ ይገጽጻሉ። ወጥቶ እስኪ ገጽጹ ቆማችሁ እስኪ ይሄ ስርዓት ይብቃ ብላችሁ ተናገሩ። እውነተኛ ሃይማኖት ከስጋችሁ ወጣችሁ ለነፍሳችሁ ያደራችሁ የእግዚአብሔር መንፈስ የተጠመቀ ሰው አይፈራም፣ ሞትንም እንደ ጸጋ ይቀበላል። የናንተ መንፈስ ልማታዊ መንፈስ ነው፣ ገንዘብ ሰብሳቢ መንፈስ ነው፣ አጭበርባሪ መንፈስ ነው፣ አታላይ መንፈስ ነው፣ ህዝቦችን የሚከፋፍል መንፈስ ነው፣ ሃይማኖት ከሃይማኖት ጋር የሚያጋጭ መንፈስ ነው። ስለዚህ ኢትዮጵያኖች ዜጎች ካድሬ ኤኒ ቦታ ወያኔ ያስገብታለች። ኤኒ ቦታ አሉ። ቀን መጽሐፍ ቅዱስ ይዞ ነው ሲሰብኩ የሚውሉት፣ ማታ ሽጉጥ ይዞ ነው ሲሰልሉ የሚያጥሩት። ይሄን በግልጽ እናውቃለን። በጋድ ሃይማኖት ለሃይማኖት እንዳይግባባ እኛኮ አንዋር መስጊድና ራጉኤል ቤተክርስቲያን አጥር ተጋርቶ ነው የኖሩት በጥንት መሰረት። የማንንም ሰይጣን የማንንም መንፈስ የማንንም መንፈስ አላወጣም። እዚህ ዘመን ነው እንደ ሐዋርያቶች የተፈጠሩት። በዚህ ዘመን ነው እንደ መንፈስ ምድር ላይ ፈሰሰው። አባቶች ጾም ጸሎት ይዞ በአንድ እግር ቆሞ እንኳን እንደናንተ ህዝብ አላጭበረበሩም፣ አላታለሉም። ለእውነተኛ የእግዚአብሔር ቃል ነበር የሚተዳደሩ። እናንተ ፎጣ በእጃችሁ ይዛችሁ ላባችሁን እየጠረጋችሁ ማይክ ይዛችሁ ትላልቅ ስፒከር አቁማችሁ ጌታን ስለጠራችሁና ህዝብን ስላጭበረበራችሁ ትክክለኛ መንፈስ ነው ብለን አናምንም። ትክክለኛ መንፈስ ከሆነ ይሄን ስርዓት ነው የሚወግዘው ቆሞ ሳይፈራ። ትክክለኛው መንፈስ እኔ ከዛ ቀን ጀምሮ ነው ማምነው። ኃይለ ማርያም ደሳለኝ ዜጎችን አትግለሉ ውረድ ከስልጣን ላይ። ሳሞራ ዩኑስ ውረድ፣ እግዚአብሔር ይናገራል ውረድ፣ ልቀቅ ስልጣንን የሚል መንፈስ ለምን አልመጣም? የሚፈራ መንፈስ ነው። ሰዎች ሲሞቱ እንኳን ለምን ገደልክ የማይል መንፈስ። ሰው እንደ ደም ኢሬቻ ላይ ያለቀውን ሰው የጨረሰውን ያልገሰጸ መንፈስ የኢሬቻን ሰይጣን ማውጣት የቻለ መንፈስ ምንድነው?
ፈሪ መንፈስ ነው ማለት ነው መሳሪያ የታጠቀውን ይፈራል ማለት ነው መንፈሱ ሽጉጥ ያዘውን አይናገርም ማለት ነው መንፈሱ ምስኪኖቹን ነው የሚያስጨው ማለት ነው መንፈሱ እንደዚህ አይነት መንፈስ ለኔ አይዋጥልኝም ይሄ የዳብሎስ መንፈስ ነው የሰይጣን መንፈስ ነው ኤኒ ሃይማኖት ውስጥ ኢትዮጵያኖች ለይተን እንብላ ለይተን እንጉረስ እኛ ሁላችንም መንፈሳዊ መሆን እንችላለን መጽሐፍ ቅዱስን ከተረዳንና በስራ ከቀየርን እግዚአብሔር ማንንም መርጦ መንፈሳ አጠምቅም እውነትን በእጃችሁ ነው ያለው አንብቡ ስራ ላይ አውሉ ከዚህ ውጪ ምድር ላይ የፈሰሱ ወንጌልን መከታ አድርጎ የካድሬ ስራ እየሰሩ ቀንቼ ባይብል ይዞ መስቀል ተሸክሞ ማታ ሽጉጥ ይዞ የሚሰልሉ ካድሬዎች ኢትዮጵያ ወያኔ ስርዓት በቤተ ክርስቲያንና በሃይማኖት ተቋማቶች ከባድ ስራ እየሰራ ያለ መንግስት ነው ይሄን ልትረዱት ይገባል የትኛው ነው እውነተኛ መንፈስ መጀመሪያ ስርዓቱን ነው የሚያወግዘው ገዳውን ስርዓት ነው የሚያወግዘው ከህዝብ ፊት ነው የሚቆመው አይፈራም ኃይለ ማርያም ደሳለኝና ሳሞራ ሲገድል የሚፈራ መንፈስ የደብረ ዘይትን ሰይጣን አወጣ የሞተውን ሰው መግደል የሚችል መንፈስ ከሆነ ኃይለ ማርያምን ለምን ገሎ አሳየንም ሲገሉ አይተናል እንግዲህ ማይክ ይዞ ለምን ሳሞራን ገሎ እንኳን አሳየንም ለአንድ ሳምንት እንኳን አረፍ እንበል ለአንድ ሳምንት እንረፍ እስኪ እናንተ መንፈስ ሰው ሲገድል አይተናልና እስኪ አንድ ሳምንት ገደሉትና አንስነሱት ባካችሁ ሰልችቶናል እውነተኛ መንፈስ ከሆነ ግራ አታጋቡ አታጭበርብሩ የሥርዓቱ ጀሌዎች አታጭበርብሩ ይሄ ምስኪን ህዝብ አትጫወቱበት ለገንዘብ ብላችሁ ለሆዳችሁ ብላችሁ ስለዚህ እኔ አሁንም ህዝቦች ቆመን ራሳችንን ማን ነው እውነተኛ መንፈስ እውነትን መርምሩና ወቁ ዛሬ ይሄ ሁሉ ሰይጣን አውጪ ከሆነ ሰይጣን እኔም ሰይጣን አውጪ ከሆነ ሰይጣን ከማላይ ነው የሚወጣው ማለት ነው ሁሉም ሰይጣን አውጪ ሆነ ሁሉም ፈዋሽ ሆነ ሁሉም አዳኝ ሆነ ግን ወያኔን የሚጋፈጥ መንፈስ አይቻላቅ ወያኔን የሚገጽት መንፈስ አይቻላቅ ደም የሚያፈስ በየቀኑ በቃ የሚለው መንፈስ አይቻላቅ ፈሪ መንፈስ ነው ማለት ነው እውነተኛ መንፈስ ለስጋ ያላደረ መንፈስ መጀመሪያ ወያኔ በቃ ዜጎች እንደማታፍስ ኃይለ ማርያም በቃ ይላል ሳሞራ በቃ ይለዋል አይፈራማ መንፈስ የዜጎቹን ደም ሲፈስ አንድ ቀን ወጥቶ መንግስትን በቃ አትግደል ዜጎችን ማለት የፈራ የሃይማኖት መሪ የሃይማኖት ሰይጣንን የሚያወጣ መንፈስ መንግስትን መቃወምና መናገር ህዝብ መንጋዎቹ ፊት መቆም ያቃተው መንፈስ ምን አይነት መንፈስ ስለዚህ እኔ በጣም አስገራሚ ነው እባካችሁ የማስተምረውን ነገር ሼር አታርጉ አሁን አንድ እህታችን አረብ ሀገር ራቁቷን ትሄዳለች ኢትዮጵያ አይነች ተብሎ ሁሉ ሰው ሼር አድርጓታል እንዴት ሰው ለአይናችን ማየት የሰቀጠጠንን እንዴት ነው ፌስቡካችሁ ላይ ሼር የምታረጉት ምን ማለት ነው አስተማሪ የሆነ ነገር እኮ ነው ሼር የሚደረገው ነውር ነገር እኮ ሼር አይደረግም ጠላት ነን እንደኛ ጠላት እኮ ነው የሚናደድበትን ሰው እንዲህ አይነት ነገር ሼር የሚያረጉ እንዴት እንደዚህ አይነት ሼር ይደረጋል በፕራይቬት መተጋገዝና መርዳት ነው እንጂ ልጅቷን ፐብሊክ ሚዲያ ላይ እቺ ልጅ እኮ ዘር አላት እቺ ልጅ ነገ ልትድን ትችላለች ሚዲያ ላይ ሼር ያረጋችሁ ነገር ነገ ሊያሳምማት ይችላል ከዚህ በላይ ብትድን አረባካችሁ ትንሽ እንኳን ምንድነው ያስተምራል ወይ እኔ ሼር ማረገው እኔ ላይክ ማረገው ብላችሁ አስቡ
በቃ ፈራ እግዚአብሔር በውስጣችን የለም እንደዚህ አይነት ኢትዮጵያኖች ሆነናልኛ ለነገሩ የሚመራን ስርዓት እግዚአብሔርን የካደ ስርዓት ስለሆነ ዜጎቹ ለምን እግዚአብሔርን አይረሱም የዱሮ አባቶች እግዚአብሔርን ፈርተው ነበር የሚያስተዳድሩ ያሁኑ መሪዎች ግን የእግዚአብሔርን ቤት የካድሬዎች መጫወቻና ካድሬናት ሃይማኖትን የምትመራው ኢትዮጵያ ውስጥ ትክክለኛ አባቶች ስም እየተሰጣቸው እየተቆሩ ከቤተ ክርስቲያን ተባረው ወጥተዋል ዛሬ ሽጉጥ የታጠቀ አባት ነው ቤተ ክርስቲያን የሚመሩ ፕሮቴስታንትም ውስጥ በሉ መስጊድ ውስጥ በሉ ኤኒ ቦታ ለወያኔ የሚገዛ የሚያደግድግ ለስጋ ያደረ መንፈሳዊ አባቶች እንጂ የእግዚአብሔር መንፈሳዊ አባቶች የሉም በኢትዮጵያ ውስጥ ስለዚህ እኛ ደግሞ ትክክለኛ መንፈሳዊ አባቶች አሉን ብለን እነሱ በሚያደርጉት ፕሮፓጋንዳ እነሱ በሚያደርጉት ማጭበርበር እርስ በራሳችን የሃይማኖት ግጭት የብሔር ግጭት አንሶን ወደ ሃይማኖት ግጭት አትውሰዱ በስተመጨረሻ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ማአት ተኩላዎች ውስጥ ገብተዋልና ብላችሁ የምትጨነቁ የኦርቶዶክስ እምነት ተከታዮች አላችሁ ኢትዮጵያና ኦርቶዶክስ እምነት አትፈርስም በታንክም አትፈርስም እንኳን ተኩላዎች ውስጥ ገብቶ ከጥንት ተኩላዎች ነበሩ አሁንም አሉ ነገም ይኖራሉ እግዚአብሔር ቤቱን ይጠብቃል እውነተኛ እግዚአብሔር ቤት ከሆነ ማለት ካቀማቸው በላይ ይለፋሉ እንጂ ሲያፈርሱ እየታደሰ እየታነጸ መትሄድ ቤተክርስቲያን ነው የኦርቶዶክስ ቤተክርስቲያን አትፍሩ ኢውስኪ የባሰውኑ ኦርቶዶክስ የበዛች እንጂ ሄደችው እየወደመች አይደለም ምንም አትጨነቁ ቤተክርስቲያን ውስጥ ተአድሶ ገባ መንጋ ካድሬ ነው የገባው ተአድሶ አይደለም ካድሬ ነው የገባው ኦርቶዶክስ ከደከመች ኢትዮጵያ ትደክማለች ኢትዮጵያዊነት ስሜት ይጣፋል ተብሎ በወያኔ ፕሮፓጋንዳ ስለሚታመን እግዚአብሔር ደግሞ ልጆቿን ያበዛል እንጂ አትፈርስም እኔ በዚህ ጽኑ እምነት አለኝ አንድ ነገር ልንገራችሁ ቀደም ጽፌ ፖስት አድርጌዋለሁ ጾረና ግንባር ውጊያ ነበርና አንድ ቤተክርስቲያን አለች ልክ ግንባሩ መሐል ስሙን ነው ያጣው አንድ ቤተክርስቲያን የቆየ ቤተክርስቲያን እዛ አካባቢ ያልፈረሰ ተራራ ያልፈረሰ ድንጋይ የለም ያቺ ቤተክርስቲያን የአራት ቀን ከባድ መሳሪያ ድብደባ ተደርጎ ሰራዊቱ እዛ ስር ሲጠለል ቤተክርስቲያኗ ፍንጣሪ ያልመታትም በአይኔ ያዩት ነው መነግራችሁ እግዚአብሔር የራሱን ቤት ይጠብቃል እውነተኛ ቤቱ ያጭበርባሪዎች ቤት ይፈርሳል ስለዚህ በዚህ አጋጣሚ የኔን እምነት የምትከተሉ የኦርቶዶክስ እምነት ተከታዮች በዚህ እውነተኛ ጽናት እምነት ካላችሁ ኦርቶዶክስ አትፈርስም ኢትዮጵያ አትፈርስም ለጊዜው ልንዋጅቅ እንችላለን ልንገዳገድ እንችላለን እግዚአብሔር ቤቱን ይጠብቃል ስለዚህ ኢትዮጵያ ኦርቶዶክስ እምነት የማንኛውም እምነት ተቋም ታከብራለች ታፈቅራለች አትጋፋ የኢትዮጵያን ኦርቶዶክስ እምነት እንደ ሰይጣን ደግሞ መንፈሳ ወጣን ብላችሁ ቤተክርስቲያናን ለማንቋሸሽ የምታረጉ ሌላ እምነት ተቋማቶች ይሄ ሃይማኖትን ከሃይማኖት ማጋጨት ስለሆነ ከእንደዚህ አይነት ነገር መንፈሳችሁ ይቆጠብ ይሄ የናንተ መንፈስ የኦርቶዶክስን የዋቄፈታ የሙስሊምን ሰይጣን የሚያወጣ ከሆነ የኃይለ ማርያም ደሳለኝን ሰይጣን የሳሙራ ሁንስን ሰይጣን የነ በረከት ስምዖንን ሰይጣን ማውጣት ከቻለ ያኔ ትክክለኛ መንፈስ ነው የተፈተነ መንፈስ ነው እውነተኛ መንፈስ ነው ብለን እናምናለን ፈሪ መንፈስ የኦርቶዶክስን ሰይጣን ሊያወጣ አይችልም የሙስሊም ሰይጣን ሊያወጣ አይችልም የዋቄፈታን ሰይጣን ሊያወጣ አይችልም የሌሎችንም ግለሰቦች ሰይጣን ማውጣት አይችልም እውነተኛ መንፈስ ከውሸተኛ መንፈስ ሰው መለየት አለበት ይሄ ኦርቶዶክስም ውስጥ አለ ይሄ ሌሎችም ሃይማኖቶች ውስጥ ያለ ጉዳይ ስለዚህ ይሄንን ነው ለለፈለኩት ቆመን እናስብ ስርዓቱ ሁሉ ቦታ ላይ ህዝብና ህዝብን ሃይማኖትና ሃይማኖትን የሚያጋጭ ከወያኔ ሴራ በስተቀር ህዝብ በራሱ ግለሰብ በራሱ ተነሳስቶ ሃይማኖትን ከሃይማኖት አጋጭም ህዝብን ከህዝብ አጋጭም ስርዓቱ የሚቆይበት መድረክ ላይ የሚሰነብትበት ሲስተም ነው ይሄንን ልትረዱ ይገባል ትክክለኛ ኢትዮጵያኖች ከሆናችሁ ቆም ብላችሁ ለዜጎቻችሁ የምታስቡ የግል ኢጎ ካለለባችሁ ይሄ የማሴራ ነው ይሄ ማን ነው እንዲያደረገው ጥንት እንዲ ነበር
ሃይማኖቶች እንደዚህ ይገፋፉ ነበር? አንዱ የአንዱ ሰይጣን ያወጣ ነበር? አይወጣም። እግዚአብሔር ቤት ሄዶ ነው እውነተኛውን መስመር የያዘ ሃይማኖት የሚለየው እዛ ጋር ነው። በምድር ላይ አይደለም ሰይጣን ሃይማኖትን የሚያወጣው። አላየውምም አልሰማውም። እኔ ሃይማኖት አባት አይደለም። ግን ይሄ ሃይማኖትን ከሃይማኖት ማጋጨት የተጀመረ ሴራ ነው። ህዝቦች ከህዝብ ጋር ምክንያቱም ሃይማኖት ለሃይማኖት የሚጠላላ ከሆነ አይነጋገርም፣ ስርዓቱን አይቃወምም። ሙስሊምን አትናገር አራ ሙስሊምን አትናገር። ለኔ ሁሉም ሙስሊሞች አከብራቸዋለሁ። የራሴን እምነት እንደምወድሉ የሁሉንም እምነት አከብራለሁ። የማንኛውን እምነት አላንቋሽሽም። በኦርቶዶክስ እምነት ውስጥም ደግሞ የየትኛውንም ሃይማኖት አትጋፋም አታንቋሽሽም። ታሪኳም እንደዛ አይናገርም። እንደውም ዌልካም ብላ በአለም ላይ ምሳሌ የሆነች ቤተክርስቲያን ናት። ስለዚህ እኔም እንደዛ ነው ማስበው። ግን አጭበርባሪዎች ግለሰቦች የወያኔ ካድሮች የትኛውም ሃይማኖት ውስጥ ተሰግስገው እርስ በራሳችን ሊያባሉን ስለሆነ ዜጎች ይሄንን በጥንቃቄ ልናየው ይገባል የሚል እምነት ነው ያለኝ። ይሄንን ነው ለመናገር የፈለኩትና መቼም ይሄ ቀደም እንዳልኩት የፓብሊክ ሚዲያ ጥሩ ፓርትም አለው ለኢትዮጵያኖች መጥፎ ፓርትም አለው። እኛ የተለጠፈውን የተነገረውን በሙሉ አይምሮአችን ውስጥ እውነት ነው ብለን ተቀብለን ወይ ጥላቻ ወይ ፍቅርን አይሮፕላን ይሄዳል ወይ ጥላቻ ወይ ፍቅርን የምንቀበልበት አይምሮአችን ቆም ብሎ ያሰበ የትኛው ነው ጥሩ ለኔ ለህዝቤ ለዜጎቼ የትኛው መልእክት ነው ጥሩ የሚለውን ነገር ማሰብ ከቻልን እንደሱ ነው ለኛ የሚጠቅመው የሚል መልእክት ስላለኝ ነው። ሼር ላይክ አድርጉና መልእክቱን ለዜጎች አድርሱልኝ። የሚኒሶታ የውጪ ይሄንን ይመስላል። ይሄ የኔ ግቢ ነው። እንዲህ ውበት ያለው አገር ውስጥ እየኖርን በሰው ሀገር ተሰደን እየኖርን እንዲህ ደስ ብሎ ለሌላ ሀገር ስንኖር ሀገራችን ውስጥ ያሉ ስኪልስ በራስ የሚባላ ማድረግ ደግሞ አጽያትም ነው ወንጀልም ነው የሚል እምነት ነው ያለኝ። መልካም ቆይታ ባይ ሼር ላይክ አድርጉልኝ።